ቴዲ አፍሮ ኢትዮሪካ የተሰኘ አዲሱን አልበሙን አድማጮች ለማድረስ ዝግጅቱን መጨረሱ ተሰምቷል። አልበሙ መቼ ይወጣል፣ ምን አይነት ሙዚቃዎችን ይዟል የሚለውንና አልበሙን በተመለከተ የተሰሙ መረጃዎችን ይዤላችሁ ቀርቤያለሁ። ቴዲ አፍሮ ኢትዮሪካ የተሰኘ ስድስተኛ አልበሙን ሊያሰማን ዝግጅት ማጠናቀቁን ከውስጥ መረጃዎች ሰምተናል። ይህ አልበም በአይነቱ የተለየና የሙዚቀኛውን የሙዚቃ እድገትና ብስለት ያሳየ ነው ተብሏል። ኢትዮጵያ አልበም በ2009 ዓ.ም መለቀቁ አይረሳም። በወቅቱም በኢትዮጵያ የአልበም ሽያጭ ታሪክ ከግማሽ ሚሊዮን በላይ ሲዲዎች በመሸጥ ቀዳሚ መሆን የቻለበት ነበረ። እንደዚሁም በዓለም አቀፍ የሙዚቃ ሽያጭ አናት ላይ መቀመጡ አይረሳም። አልበሙ ውስጥ የተካተቱ አብዛኛው ሙዚቃዎቹ ድምፃዊው በሚታወቅበትና በሚደነቅበት በሬጌ ስልተ ምት የተቃኙ እንደሚሆኑ ይጠበቃል። ኢትዮሪካ የተሰኘ ሙዚቃው ከ7 ደቂቃ በላይ ርዝመት እንዳለው ነው የተነገረው። ኢትዮሪካ የድምፃዊው የግጥምና የስነ ቃል ብስለት የታየበት ነውም ይላሉ ሙዚቃውን የሰሙት የቅርብ ወዳጆቹ። በአጠቃላይ ቴዲ አፍሮ ኢትዮሪካ የተሰኘው ስድስተኛ አልበሙን በቅርቡ ያደርሳል ተብሎ ነው እየተጠበቀ ያለው። ይህም ለአድናቂዎቹ የሚያስደስትና በጉጉት የሚጠበቅ ዜና ነው። እንግዲህ በጉጉት አልበሙን እንጠብቃለን።